ሁለተኛው ፍጥነት ቬሎሲቲ ይባላል። ፍጥነት ከትክክለኛ አቅጣጫ ጋር መፍጠን ብቻ ሳይሆን the right direction መሆን አለበት ያ ፍጥነት። ሶስተኛው አክሰለሬሽን ይባላል ወይም ሽምጠጣ ጥድፈት ይባላል በአማርኛ። ይሄ ደግሞ ፍጥነት አለው፣ አቅጣጫ አለው፣ አቅጣጫው ላይ እያደገ የሚሄድ ፍጥነት አለው። ለምሳሌ የመጀመር ፍጥነት እንደምታዩት በአንድ ጊዜ ሁሉም ሯጭ ስብስብ ብሎ ይከመራል። ይሄ የመጀመር ፍጥነት ነው። በሂደት ምን ያጋጥማል? ይሄው እንደምታዩት በሂደት እየሳሳ እየፈጠነ የሚሄደው እየቀደመ የሚዘገየው ደግሞ ከፈትፈት እያለ ይቀጥላል። በኋላ ላይ በሂደት ያለው ትጋት ወደ ውጤት ጥራት ሲመጣ እንደምታዩት የመጀመሪያው ሯጭ በከፍተኛ ፍጥነት ሲሄድ ተበተነ ሰው። ከኋላ የሚከተሉ ሁለት ሰዎች አሉ፣ ሁለት ኢትዮጵያውያን። ሶስተኛውን ተመልከቱት። ሶስተኛው ሁለተኛውን ቀደመ። ለምን? ለውጤት ጥራት ቀድሞ። ከፊት ያለው ግን ሰፊ ዲፍረንስ አላቸው። ሞፋራ በጣም ርቋል። እሱን ለመከተል የማስቀጠል ትሩፋት በእያንዳንዷ ሰከንድ መፍጠን ብቻ ሳይሆን አክሰሌሬት እያደረገ እየጨመረ በመሄድ በመጨረሻ የፍጥነትን የትጋትን በቀጣይ የመልፋትን ውጤት ታዩበታላችሁ። ዲፍረንሱ እየጠበበ መጨረሻ ተመልከቱ። ምን ማለት ነው? ሲጀመር ሁሉም ይሰበሰባል። በቀጣይነት ሳናቋርጥ የያዝነውን ቅን ሐሳብና መልካም ሐሳብ ይዘን የምንቀጥል ከሆነ ቀድሞ ከኛ ጋር አጃቢ የነበረው ታዛቢ ይሆናል። እኛ ስንጨርስ ታዛቢ ይሆናል። ያኔ አልመሰለኝም ነበር፣ በደንብ አልነገራችሁኝም ነበር፣ ችግሩ እኮ አነጋገራችሁ ነው፣ በደንብ ይገለጽልን ኖሮ እኮ እኛ የምንከተላችሁ